ሰላም ጤና ይስጥልን ውድ የፖድካስታችን ተከታታዮች፣ ይህ መጽሐፉ ምን ይላል የሚል ፖድካስታችን ነው። በሳምንት አንድ ጊዜ ፕሮግራም ይዘንላችሁ እየቀረብን እንገኛለን። በተከታታይ ዛሬ ለሶስተኛ ሳምንት ቃል ይዘን ነው እየመጣን ያለነው። የማቴዎስ ወንጌል የተራራው ስብከት ላይ አንዳንድ ሐሳቦች እያነሳን እየተነጋገርን እንደነበር ታስታውሳላችሁ። ዛሬ ከዚሁ ከተራራው ስብከት ላይ ሁለት ዋነኛ ሐሳቦችን እንድንነጋገርና እንድናይ አስቤያለሁ። እግዚአብሔር ይክበር። የመጀመሪያው ሐሳብ በተራራው ስብከት ምዕራፍ 6 ላይ ያለነው። ይህም ሐሳብ አታስመስሉ ነው፣ ወይም ደግሞ ሃይፖክራት አትሁኑ። መጽሐፍ ቅዱሳችን ማስመሰልን በጣም የሚጠላ መጽሐፍ ነው። እግዚአብሔርም ማስመሰልን በጣም የማይወድ አምላክ ነው። ብዙ ሰዎች ስለሚያደርጉት ነገር በማስመሰል የተሞሉ ናቸው። ስለሚራመዱት እርምጃ፣ ስለሚበሉት ምግብ፣ ስለሚሄዱበት ቦታ፣ ስለተጠቀሙት ሬስቶራንት በማስመሰል የተሞሉ ናቸው። እግዚአብሔር ግን ይህን አይወደውም። ስለዚህም በማቴዎስ ወንጌል በተራራው ስብከት ላይ ስለምታደርጓቸው ነገሮች፣ ስለሚሆኑት ነገሮች አታስመስሉ፣ ሃይፖክራት አትሁኑ የሚል መልእክትን ይዞ መጥቷል። ሃይፖክራት የሚለው ቃል ባይዞይ ቲያትሪካል ማለት ነው። ቲያትሪካል ማለት ሰው የሆነ ገጸ ባህሪን ተላብሶ የሆነ ገጸ ባህሪ መስሎ ሲሰራው ማለት ነው። እንደ ምሳሌ በስንቱን ብዙዎቻችን እናውቀዋለን። ኢቢኤስ ላይ የሚተላለፍ ድራማ ነው። በስንቱን የምታውቁት ከሆነ በጣም ገራገር ሞኛ ሞኝ የሆነ አንድ የጋዜጠኛ ገጸ ባህሪ ነው። ግን ዋናው ሰውዬ አለማየሁ ታደሰ ይባላል። አለማየሁ ታደሰ በስንቱ አይደለም፣ በስንቱም አለማየሁ ታደሰ አይደለም። ገጸ ባህሪውን ነው እየተጫወተ ያለው እዛ ስፍራ። ማስመሰል ማለት ልክ እንደሱ ነው። ገጸ ባህሪ ለብሳችሁ አትጫወቱ ነው የሚለው ማለት ነው። ስለ ምጽዋት አሰጣጥ አታስመስሉ። ስትሰጡ ወይም ደግሞ የሆነ ነገር ስታደርጉ ሰዎች እንዲያዩላችሁ፣ ለሰዎች ለታይታ ጥሩምባ እያስነፋችሁ የሆነ ነገር እያደረጋችሁ አንዳንድ ነገር አታድርጉ። ስለ ጸሎትን በተመለከተ ስትጸልዩ ሰዎች እንዲያዩላችሁ በመቃን ወይም ደግሞ በቤተ ክርስቲያን በር ላይ ቆማችሁ ታላቅና ኃይለኛ ድምፅን እያሰማችሁ አትጸልዩ። ጸሎት መልካም አይደለም የዚህ ሐሳብ። ምጽዋትም መልካም አይደለም የዚህ። ነገር ግን ዶንት ቢ ቲያትሪካል፣ ቲያትር አትስሩ። አስተውላችሁ ከሆነ በፌስቡክ በቲክቶክ የሚሰጡት ሰዎች የሚሰጡበት ዓላማ ይታወቃል። ምክንያቱም ካሜራቸውን አንስተው ራሳቸውን የሚሰጡት እጅ ላይ ገንዘብ ሲያስቀምጡ እያሳዩ እያስመሰሉ ሃይፖክራት እየሆኑ ይሰጣሉ። ምናልባት እነዚህ ሰዎች በህይወታቸው በእውነተኛ ኑሯቸው እንኳን ለሰው ሊረዱ ሰውን የሚገፉ እንኳን ሰውን ከፍ ሊያደርጉ ሰውን የሚገሉ ሊሆኑ ይችላሉ። ለህመም በተዋጣ ገንዘብ ፎቅ የሚሰሩ ሰዎች ሊሆኑ ይችላሉ። ለመንፈሳዊ አገልግሎት በተዋጣ ገንዘብ ሆቴል የሚሰሩ ሰዎች ሊሆኑ ይችላሉ። ነገር ግን ሲያስመስሉ በካሜራ ፊት ነገራቸውን ሲገልጡ ታያዋቸዋላችሁ ማለት ነው። አታስመስሉ። እንደ መልእክት ነው ዛሬ ይህንን ይዤ የመጣሁት። አታስመስሉ። ማስመሰል የክርስቲያን ባህሪ አይደለም። የምታደርጉትን ሁሉ በድብቅ አድርጉት። እግዚአብሔር የሚወደው ባህሪ እሱ ነው። ስጡ። ስትሰጡ ግን ለታይታ አትስጡ። አይደለም ለታይታ መጽሐፍ እንደሚል ቀኝ ኪሳችሁ የምታደርገውን እንኳን ግራ ኪሳችሁ አትይ። ለዚህ አታስመስሉ። ስትጸልዩ አታስመስሉ። አንዳንድ አገልጋዮች አስተውላችሁ ከሆነ በቤተ ክርስቲያን መጥተው 3 ቀን ጸልዬ 3 ቀን ጾሜ ላገለግልህ መጣው ዛት ምን ይሁን ምን ይፈጠር?
ለማን ነው የምትነግረው? መጾምህን የሚያይ አባትህ እንጂ እግዚአብሔር እንጂ። ኃይል እንዲሰጥ ከፈለግ ኃይል የምታገኘው ከእርሱ እንጂ ከምታገለግለው ህዝብ አይደለም። መጾም ጥሩ ነው፣ መጸለይም ጥሩ ነው። ግን የምትጸልየው ከሰማይ አባትህ ዋጋ ልታገኝበት እንጂ ከምታገለግለው ህዝብ ዋጋ ልታገኝበት አይደለም። መጽሐፍ እንደሚል ዋጋቸውን ተቀብለዋል ይላል። አንዳንድ ሰዎች ዋጋቸውን በምድር ይፈልጋሉ፣ ዋጋቸውን በምድር ይቀበላሉ። ምን ማለት እንደሆነ ላስረዳ። ሰዎች ለመታየት ይጾማሉ። ዋና ዓላማቸው መታየት ነው። ዋና ዓላማቸው በሰዎች ዘንድ ይጾማሉ መባል ነው። የሚፈልጉትም ዋጋ ይሄ ነው። የሚፈልጉትም ዋጋ ይቀበላሉ፣ ይባላሉ። ይሄ ሰው እኮ ጿሚ ነው፣ ይሄ ሰው እኮ ጸላይ ነው፣ ይሄ ሰው እኮ 24 ሰዓት ነው የሚጾመው ይባላሉ። ዓላማቸው እሱ ነው። የጸሎታቸው መልስም ያገኙበታል። ምንድን ነው የጸሎታቸው መልስ ካላችሁኝ፣ ሰዎች ጿሚ ናቸው ይሏቸዋል። ስጋ ቤት አዘግተው ይጾማሉ፣ ሰዎች ጿሚ ናቸው ይሏቸዋል። ጸሎት ግን ዓላማው እሱ አይደለም። ስለዚህ አታስመስል። ዶንት ቢ ሃይፖክራት። ቲያትሪካል አትሁን። ቲያትር በመስራት አይደለም መንፈሳዊነት የሚገኘው። ስለዚህ የመጽሐፍ ቅዱስ በእያንዳንዱ የህይወት ሂደታችን፣ በእያንዳንዱ የህይወት አቅጣጫችን ነገራችን የተመጠነና ነገራችን ከእግዚአብሔር ጋር የተሰራ እንዲሆን ይፈልጋል። አስመሳዮች፣ በሰው ፊት ልታይ ባዮች፣ በሰው ፊት የምናደርግ እንድንሆን እግዚአብሔር አይፈልግም። እግዚአብሔር አይፈቅድም። ስትጾም ስትጸልይ እንደ ግብዞች፣ እንደሚያስመስሉ እንደ ቲያትረኞች አታድርግ። ቀጥሎ በማቴዎስ ወንጌል ላይ ያለ ሐሳብ እንዲህ ይላል። ሀብትህን በሰማይ አስቀምጠው ይላል። ብል ሊበላው፣ ዝገት ሊያበላሸው፣ ሌባም ቆፍሮ ሊሰርቀው በሚችልበት በዚህ ምድር ላይ ለራሳችሁ ሀብትን አታከማችሁ፣ ወልዝ አታደርጉ። ነገር ግን ብል ሊበላው፣ ዝገት ሊያበላሸው፣ ሌባም ቆፍሮ ሊሰርቀው በማይችልበት በዚያ በሰማይ ለራሳችሁ ሀብትን አከማቹ ይልና ቀጥሎ ያለው አትጨነቁ የሚል ሐሳብ ነው። ይህንን ሐሳብ ላውራና የሚቀጥለውን ሐሳብ አወራለሁ። እግዚአብሔር ሀብትን በምድር አታከማቹ ማለት ምን ማለቱ ነው? ሀብት አትሰብስቡ ወይም ደግሞ ስራ ሰርታችሁ የምታገኙትን ገንዘብ አትጠቀሙበት ማለቱ ነው? የምታገኙትን ገንዘብ ሁሉ ለቤተ ክርስቲያንና ለድሆች ስጡ ማለቱ ነው? በዚህ ሐሳቡ አይደለም። እግዚአብሔር እዚህ ጋር እያለ ያለው የምታገኙትን ገንዘብ ሁሉ ለእግዚአብሔር ሐሳብና ለእግዚአብሔር ዓላማ አስገዙት እያለ ነው። የእግዚአብሔር አድርጋችሁ ግሩት እያለ ነው። አንድ ቦታ ሳስተምር እንዲህ አልኩ። ገንዘብ እንደ ፈረስ ይገራል። ያልተገራ ፈረስ እንደሚፋንነው ሁሉ ገንዘብ ለእግዚአብሔር ሐሳብና ለእግዚአብሔር ዓላማ ካልተገዛ፣ ካልተገራ፣ ካልተረገጠ፣ በእግዚአብሔር ዓላማ ስር ካልገባ ገንዘብ ይገራሃል። አንተን ራሱ ይመራሃል። አንተ ላይ ሉጋም አድርጎ ወደሚፈልገው ስፍራ ሁሉ ይወስድሃል። የገንዘብ አንደኛ አቅሙ ይሄ ነው። ባይዘዌ መጽሐፍ ቅዱስ ለሁለት አምላክ አትገዙ፣ አንደኛውን ጥላችሁ ለአንደኛው ነው መሆን የምትችሉት ሲል ያለው ለሰይጣን አይደለም፣ ለገንዘብ ነው። ስለዚህ ገንዘብን ለእግዚአብሔር ሐሳብ አስገዙት ማለት ነው። ገንዘብን ስትሰሩ፣ ገንዘብ በእጃችሁ ሲገባ እግዚአብሔር ላቀደለት መንፈስ ቅዱስ በእናንተ ውስጥ ላስቀመጠበት ዓላማ ያንን ገንዘብ አድርጉት። እግዚአብሔር ክብር። ብል አይበላውም። ያ በእግዚአብሔር ስር ከሆነ ለእግዚአብሔር ካስገዛችሁት፣ ከገራችሁት፣ የተገራ ገንዘብ ብል አይበላው። ምክንያቱም የምታደርጉት ሁሉ ለእግዚአብሔር ሐሳብና ለእግዚአብሔር ዕቅድ ነው። የምታደርጉት ሁሉ ቤተሰባችሁን ብታኖሩ ለእግዚአብሔር ሐሳብና ለእግዚአብሔር ዕቅድ ነው። ከናንተ ጋር ያሉትን ብትረዱ ለእግዚአብሔር ሐሳብና ለእግዚአብሔር ዕቅድ ነው። ቤተ ክርስቲያንን ብትሰሩ ለእግዚአብሔር ሐሳብና ለእግዚአብሔር ዕቅድ ነው። እግዚአብሔር በመንፈስ ቅዱስ የሚመራችሁን ነገር ሁሉ ብታደርጉ
ለእግዚአብሔር ሐሳብና ለእግዚአብሔር ዕቅድ ነው። ገንዘባችሁ ሁሉ በማን ስር ይሰወራል? በእግዚአብሔር ስር በሰማይ ይሰወራል። እዛ ደግሞ ብላይ በላውም ዝገታ አበላሸውም። እግዚአብሔር ይክበር፣ እግዚአብሔር ይክበር። ቀጥሎ እንዲህ ይላል፣ ዓይንህ የሰውነት መብራት ነው። ስለዚህ ዓይንህ ጤናማ ከሆነ መላው ሰውነትህ ጤናማ ይሆናል ወይም ደግሞ ደህነኛ ይሆናል ይላል። ባይዘወይ እዚህ ቦታ ዓይን ጤናማ ከሆነ የሚለው ኢፍ ዳይ አይ ኢዝ ሲንግል የሚል ቃል ነው። ወይም ደግሞ ዓይንህ አንዲት ከሆነ ወይም ደግሞ አንድ ቦታ ማተኮር ከቻለ ልክ ይሄ የካሜራ ሌንስ አንድ ቦታ ማተኮር እንደሚችለው እንደዚሁ ብታወዛውዘው እኔን መቅረጽ እንደማይችለው እንደዚሁ የአንድ ሰው ዓይኑ ጤናማ ከሆነ፣ ጤናማ ማለት ደግሞ ሲንግል ማለት ነው፣ አንድ ቦታ ማተኮር ከቻለ ማለት ነው። ያ ትኩረቱ ሰማዩ እግዚአብሔር ማለት ነው፣ ወይም ደግሞ የሰማዩ አባታችን ማለት ነው። ሰው ገንዘቡን ለእግዚአብሔር ካስገዛ፣ ዓይኑ ወይም ትኩረቱ ሁሉ ወደ እግዚአብሔር ከሆነ ሰውነቱ ሁሉ ጤነኛ ይሆናል። እግዚአብሔር ይክበር። ሰውነቱ ጤነኛ እንዲሆን የሚፈልግ ሰው ዓይኑ ጤነኛ መሆን አለባት። ምን መሆን ማለቴ ነው? ዓይኑ ትኩረቷ አንዲት ስፍራ ብቻ መሆን አለበት፣ ያውም የተሰቀለው ክርስቶስ ላይ። ያኛው ትኩረቱ ደግሞ ክርስቶስ ኢየሱስ ላይ ብቻ ከሆነ ገንዘቡ ምን ይሆናል? ይገዛል ወይም ደግሞ ይገራል። የተገራ ገንዘብ በእግዚአብሔር ስር ማረፍ ይችላል። ለእግዚአብሔር ዓላማ መቀመጥ ይችላል። ያ የተቀመጠ ዓላማ የተሰወረ ዓላማ ይኖረዋል፣ ወይም ደግሞ በእግዚአብሔር ዘንድ የተቀመጠ ሀብት ወይም መዝገብ ይባላል ማለት ነው። ስለዚህ ቀጥሎ በጣም የሚገርም ሐሳብ ይናገራል። በጣም የሚገርም ሐሳብ ይናገራል። አትጨነቁ ይላል። አትጨነቁ። እግዚአብሔር ይክበር። ስለዚህ እላችኋለሁ ስለ ኑሯችሁ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን በማለት አትጨነቁ። ይሄ በጣም ለዚህ ጊዜ የሚሆን መልእክት ነው። አትጨነቁ። ገንዘብ ለእግዚአብሔር መገራትና መገዛት አለበት። በእግዚአብሔር ዓላማ ስር መውደቅ አለበት። ዓይንህ ጤናማ መሆን አለበት። ከዛስ አትጨነቅ። መላ ሰውነትም ጤናማ ይሆናል ዓይን ጤነኛ ሲሆን። ከዛስ አትጨነቅ። ከዚህ በፊት ግን ለሁለት ጌቶች መገዛት አትችሉም ይልና ለእግዚአብሔርና ለገንዘብ ይላል። አያችሁ፣ ገንዘብ ለእግዚአብሔር ዓላማ የማይገዛ ከሆነ፣ ገንዘብ ለእግዚአብሔር ሐሳብ የማይንበረከክ ከሆነ ገንዘብ አምላክ የመሆን ኃይል አለው እያለ ነው መጽሐፋችን። ቅድም እንዳልኩት ገንዘብን ለእግዚአብሔር ዓላማ መግራት ካልቻልክ ገንዘብ ለራሱ ዓላማ ይገራሃል፣ በራሱ መንገድ ይመራሃል። ልጓም በአፍህ አድርጎ ልጓም በስናጋህ ላይ አድርጎ ወደሚፈልገው ሁሉ ይመራሃል። ወደ ስስት ይመራሃል፣ ወደ ምቀኝነት ይመራሃል። ሰው ሲያድግ ዓይንህ ወደ መቅላት ይመራሃል። ገንዘብን ለእግዚአብሔር ዓላማ ካላስገዛኸው ወደሚፈልገው ሁሉ ሊመራህ አንተን ይገራሃል። አምላክ ይሆንብሃል። አምላክ ይሆንብሃል። እንደ አምላክ ይሰለጥንብሃል። እንደ አምላክ ያስገዛሃል። እንደ አምላክ ይረግጥሃል። ይረግጥሃል ከእግሮቹ በታች አድርጎ ለሚፈልገው መንገድ ሁሉ ይመራሃል። እግዚአብሔር ከዚህ ይሰውረን። እግዚአብሔር ከዚህ ያውጣን። ገንዘብ ጌታችን ከመሆን ማለት ነው። ለዚህ ዋና ዓላማው ምንድን ነው? ገንዘብ ሁሉ ለእግዚአብሔር ሐሳብ መገዛት አለበት ማለት ነው። እዛ በኋላ አትጨነቁ ነው። ይያዛል ባይዘው ሐሳቡ። ገንዘብን ለእግዚአብሔር አስገዛ፣ ለእግዚአብሔር ምንድን ነው አስገብረው፣ ራሱ ገንዘብን ለእግዚአብሔር ግራው ካለህ በኋላ ግን ለዚህ እላችኋለሁ ስለ ኑሯችሁ አትጨነቁ። ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ። ሰለሞን በክብሩ ከነዚህ አበቦች እንዳንዳቸው አልለበሰም። ሰለሞን በጣም የሚታወቅ ታላቅ ንጉሥ ነው። ልብሱ በወርቅ የተንቆጠቆጠ ነው። ነገር ግን እንደ ሜዳ አበቦች ለብሶ አያውቅም ወይም አምሮ አያውቅም።
እግዚአብሔር ለሜዳ አበቦች ያስብላቸዋል። ለፈጠራቸው ሁሉ ሰፕላይ የማድረግ ኃላፊነት አለበት እግዚአብሔር። እግዚአብሔር ይክበር፣ እግዚአብሔር ይክበር። ስለምትበሉት ስለምን ትጨነቃላችሁ? የሰማይ ወፎች አይዘሩም፣ አያጭዱም፣ በጎተራ አያከማቹም። ነገር ግን የሰማይ አባታችሁ የእናንተ አባት እነዚህን የሰማይ ወፎች የመመገብ አቅም አለው። ይሰጣቸዋል፣ ያደርግላቸዋል፣ ይመግባቸዋል፣ ያኖራቸዋል፣ ሰስቴን ያደርጋቸዋል፣ ያኖራቸዋል። እግዚአብሔር ይክበር። አሕዛብ እንኳን ስለ እንደዚህ ነገር አይጨነቁ፣ ምክንያቱም እግዚአብሔር ስለሚሰጣቸው። እናንተ አባታችሁ ነገርን ሁሉ የሰራ ነገርን ሁሉ የሚያደርግ በነገር ሁሉ ባለስልጣን የሆነ ነገር በምንም አትጨነቁ። ባይዘዌ አንድ ጥናት ሳነብ ሰዎች ከሚጨነቁባቸው ነገሮች ውስጥ 90% አይፈጸምም። ጥናት ነው ይሄ። ኖርማሊ ሶሺዮሎጂካል ጥናት የተጠና ጥናት ነው የምነግራቸው። ምን ማለት ነው? ሰዎች በ10 ነገሮች ቢጨነቁ 9ኙ አይፈጸሙም። 9ኙ አይሆኑም፣ በጭራሽ ሆኖ አያውቁም፣ በአጠገባችሁም አያልፉም። በ10 ነገሮች ከተጨነቃችሁ 9ኙ በእናንተ አጠገብ አያልፉ። ይህ ጥናት ነው ማውራት። ከ9ኙ ከማያልፉት ውስጥ የሚያልፈው አንዱ ደግሞ እናንተ በተጨነቃችሁበት ልክ አያደርግባችሁም፣ ወይም ደግሞ በተጨነቃችሁበት ልክ ዳሜጅ ጥፋት አያስከትልባችሁም። ቢያልፍ እንኳን ከ10ሩ አንዱ ቢያልፍ እንኳን በህይወታችሁ ቢያጋጠማችሁ እንኳን ያው ያጋጠማችሁ ነገር እናንተ እንደተጨነቃችሁት ያህል ጉዳት አያደርስባችሁ። ይህ ሳይንስ ነው ወይም ደግሞ ሶሺዮሎጂካል ጥናት ነው የሚያወራው የተጠና። እግዚአብሔር ደግሞ እንዲህ ይላችኋል፣ እኔ የሰማይ አባታችሁ በሰማይ ለሚበሩ፣ ለማያጭዱ፣ ለማይዘሩ፣ በጎተራ ለማያከማችሁ ወፎች እኔ የእናንተ አባት እመግባቸዋለሁ። እኔ የእናንተ አባት ለሜዳ አበቦች ልብስን አለብሳቸዋለሁ። እግዚአብሔር ይክበር። አባታችን የኛ መጋቢ ነው። አባታችን የኛ ሰጪ ነው። አባታችን የኛ ሰስቴነር ነው። ሰስቴን አድርጎ የሚያቆየን በህይወት እንድንኖር የሚያደርገን ነው። በአንዳች ልንጨነቅ አይገባም። በአንዳች የሚያስጨንቃችሁን ሁሉ በእርሱ ላይ ይጣሉ። ትካዜያችሁን ሁሉ በእርሱ ላይ ይጣሉ። ምናልባት ለዚህ ጊዜ የሚሆን አንድ መልእክት ልንገራችሁ። ጊዜው የሚያስጨንቅ ሊሆን ይችላል። ጊዜው የሚያስጠብብ ሊሆን ይችላል። ስለምን እበላለሁ፣ ምን እጠጣለሁ፣ ምን እለብሳለሁ ብላችሁ ልትጨነቁ ትችላላችሁ። ከረንትሊ የሚያስጨንቁ ነገሮች አሉ። ግን እግዚአብሔር የነሱ ኮንትሮለር ነው። ይጠብቃቸዋል። እነሱን ሁሉ ይገዛቸዋል። እነሱን ሁሉ ይመራቸዋል። በራሱ መንገድ እንደ ገመድ አወዛውዞ ወደሚፈልግበት መንገድ ይመራቸዋል። ባይ ዘ ዌይ በዓለም ላይ ያለው ህዝብ አሁን ወደ 8 ቢሊዮን እንጠጋለን። የዓለም ላይ ያለው ህዝብ በአንድ ቀን 2 እጥፍ ቢሆን ማለት 16 ቢሊዮን ብንሞላ ምድር የምታበላውን አታጣም። በልተን ማደራችን አይቀርም። ምድር ያላት ምግብ ዛሬ ተነስተን 16 ቢሊዮን እንኳን ብንሆን ይበቃል። አይገርም? እግዚአብሔር ለሰው ልጆች ያዘጋጀው ነገር በቂ ከበቂም በላይ ነው። ከበቂ በላይ ነው። ስለምንጨነቅ ግሪዲነስ ወይም ደግሞ ራስ ወዳድነት ስለበዛብን እንጂ የምንጨነቀው ነገር አይደርስብንም ብቻ አይደለም፣ ቢደርስብንም እንኳን አይጎዳንም። እንደምናስበው አያስጨንቀን። ስለዚህ እግዚአብሔር ያለው ነገር ሰፊ ነው። እግዚአብሔር እጁ ሰፊ ነው አይደለ? እስራኤልን በምድረ በዳ በመና ለ40 ዓመት ሰስቴን አድርጓቸው የቆየ እግዚአብሔር ነው ያለን። በሚጣፍጥ ምግብ የመላእክት እንጀራ በተባለ ምግብ እስራኤልን ለ40 ዓመት እየመገበ ያኖረ አምላክ ነው ያለን። ባይ ዘ ዌይ ብሩም የርሱ፣ ወርቁም የርሱ፣ መሬቱም የርሱ፣ እርሻውም የርሱ፣
የእርሻ ስፋትን፣ የመሬት ልማትን አይደለም የመሬት ልማትን የድንጋይ የጭንጫ ዘይትን መስጠት የሚችል አምላክ ነው ያለን። ከጭንጫ ላይ ዘይት ይላል የእግዚአብሔር ቃል። ከድንጋይ ላይ ማር ማንጠባጠብ የሚችል የታመነና ጻድቅ አምላክ ነው ያለን። እግዚአብሔር ይክበር። ስለዚህ እግዚአብሔር አትጨነቁ ይላችኋል። የዛሬም ፕሮግራማችንን በዚህ ጨርሰናል። ይህ የኪንግስ ጌት ዓለም አቀፍ ቤተክርስቲያን መጽሐፉ ምን ይላል የሚል ፖድካስታችን ነው። ይህን ፕሮግራም ሰብስክራይብ እያደረጋችሁ፣ ላይክ እያደረጋችሁ፣ ኮሜንት አስተያየታችሁን በኮሜንት መስጫው ላይ እያስቀመጣችሁ ከአገልግሎታችን ጋር አብራችሁን እንድትቆሙ በእግዚአብሔር ፍቅር እጠይቃችኋለሁ። እግዚአብሔር ለዘላለም ይባርካችሁ።